እስከ የካቲት 1970 ዓ.ም በተካሄደው የኢትዮ ሶማሌ ጦርነት አነስተኛ የሰው ኃይልና አውሮፕላኖችን ይዞ ወደ ጦርነት በመግባት በርካታ ቁጥር ያላቸውን የጠላት ሚግ 21 አውሮፕላኖች በአየር ላይ ውጊያ መጥቶ በመጣልና መሬት ላይ እንዳሉ በመደምሰስ በብቁ አብራሪዎቹ የዚያድ ባሬን የቴክኖሎጂ ብልጫ መውሰድ ችሏል። በዚህ ጊዜ የዚያድ ባሬን የእብሪት ወረራ በመቀልበስ ሂደት በአየርና ከአየር ወደ ምድር ውጊያ ጠበብቶቹን እነ ብርጋዴር ጀነራል ለገሰ ተፈራን እነ ኮሎኔል በዛብህ ጴጥሮስን በመሰሉ ጀግኖች የጦርነቱን ውጤትና ገጽ መቀልበስ የቻሉ ጀግኖች ሆነዋል። የምስራቁ ድል አየር ኃይሉ ኤርትራ ላይ ደግመውታል። ግንቦት 4 1990 ዓ.ም የሻዕቢያን ወረራ ተከትሎ የአየር ኃይሉ በመስዋዕትነት የደመቀ አኩሪ ገድል ሰርቷል። ግፍ የፈጸሙ የሻዕቢያ ጄቶችን ዶግ አመድ ከማድረግ ባሻገር የሻዕቢያ አየር ኃይል ሙሉ ለሙሉ ከስራ ውጪ ማድረግ የቻሉት የነ እሸው አንበሳው ጉሩም ኦፕሬሽን የተፈጸመበት ነበር። በዚህ ጊዜ በየግንባሩ የወራሪውን ኃይል ወታደራዊ አቅም ከማሽመልመድ ባለፈ ድንበር ጥሶ ወደ ጠላት ወረዳ ጠልቆ በመግባት የተመረጡ የጠላት ወታደራዊ ኢላማዎችን በማውደም አልፎም የአየር ባየር ውጊያ የጦር አውሮፕላኖችን መጥቶ በመጣል የአየር የበላይነትን ተቆጣጥሯል። የኢትዮጵያ አየር ኃይል በጸረ